Hey, this is Fami. I'm here with another video. So ሐሙስና አርብ ምንም ትሬድ ቴክ አላረግም ነበረ፣ ግን ኤክስፔክት ማድረጋቸው የነበሩ ነገሮች ነበሩ። ሐሙስ እዚህ ጋር ነው 9:30 የተከፈተው። ልክ እንደተከፈተ ድራፕ ነው ያደረገው። እኔ ደግሞ ስጠብቅ የነበረው አፍተር እነዚህ ሊኩዲቲ ቴክ አውት ካረገ በኋላ እዚህ ጋር ሁለተኛ ማኒፑሌሽን ሲጠብቅ ነበረ። ላይክ እንደዚህ መጥቶ ይሄኛውን ፌር ቫልዩ ጋር ሪስፔክት አድርጎ ይሄኛውን ሊኩዲቲ ማኒፑሌት አድርጎ ዳምፕ እንዲያደርግልኝ ነበር ኤክስፔክት ሳደርግ የነበረው። ልክ ግን ማርኬት እንደተከፈተ ፕራይስ ምንድነው ያደረገው? ላይክ ቀጥታ ነው መጥቶ ድራፕ ያደረገው። እዚህ ጋር እንደምታዩት እዚህ ጋር ኦፕን ሆነ፣ ቀጥታ መጥቶ ድራፕ አደረገ። ሶ ሐሙስ ምንም ኢንተር ያልገባንም ነበረ። ፕራይስ አክሽኑም አሪፍ አልነበረም። ለምን? ኤክስፓንሽን ነበረ። ልክ ማርኬት እንደተከፈተ ኤክስፓንድ ነበር ማድረግ የጀመረው። ሶ እንደዛ ሲሆንብን ጊዜ ጀስት ኢግኖር አደረግነው። ምንም ቼዝ አላረኩም። የዛኔ አውዝ ላይክ ቢሄቪየር ምናምን ማስተካከል እየጀመርኩ ስለሆነ ከባለፈው ቪዲዮ በኋላ ልክ አት ሰም ፖይንት እዚህ ጋር ስቀመጥ ሁሉ ጊዜ እንደማደርገው ትሬዱን ቼዝ ለማድረግ አልነበረም ያሰብኩት። ሰው አርብ ደግሞ ስንመጣ በጣም ቢዩቲፉል የሆነ ሴትአፕ ነበር። ቢፎር ኦፕን እዚህ ጋር ስክሪንሻት አሉኝ። ይሄ መቶ ፌር ቫልዩ ጋፕ ፊል ከማድረጉ በፊት ምናምን ሰው ምን ኤክስፔክት ሳረግ እንደነበረ በትንሹ ላስረዳችሁ። ሰው እንደምታዩት እዚህ ጋር 50 ሚኒት ፌር ቫልዩ ጋፕ አለ። ሶ እዚህ ጋር ቴክ አውት አድርጎ አፍተር ሊኩዊዲቲ ስዊፕ በኋላ የተፈጠረ 50 ሚኒት ፌር ቫልዩ ጋፕ አለ። ሶ ይሄኛው ፌር ቫልዩ ጋፕ ይወስንልናል ወደ ላይም ወደ ታችም የሚሄድ። ኢፍ ይሄኛው ፌር ቫልዩ ጋፕ ብሬክ አድርጎት ቢሆን ኖሮ ቀጣይ ድሮዳውን ሊኩዊዲቲ የሚሆነው ይሄኛው ነበረ ማለት ነው። ሶ ማርኬት ኦፕን የተደረገው እዚህ ጋር ነው። እዚህኛው ካንድል አካባቢ እኔ ምን ኤክስፔክት ሳደርግ ነበረ? ቢፎር ፕሪ ማርኬት ላይ በቃ ፕራይስ መቶ የኛውን ቴክ አውት አድርጎ እዚህኛው ፌር ቫልዩ ጋፕ ላይ ወርታች ከሆነ ወርታች ነው የምንቀጥለው። እዚህኛው ወደ ላይ ከሆነ ደግሞ ሪስፔክት የሚያደርገው ከሆነ ወደ ላይ እስከነዚህ ኦል ታይማዊ ሊኩዊዲቲዎች እነዚህ ያሰመርኳቸው እንዳለ ሊኩዊዲቲዎች ናቸው። ላሳያችሁ ነው። 4 ሃወር ላይ እነዚህ ሊኩዊዲቲዎች እንዳለ ሪስፔክት ቴክ አውት ይደረጋሉ ብዬ ኤክስፔክት ሳደርግ ነበረ። ሰው ወደ 50 ሚኒት እንመለስና ምን እንደተፈጠረ ላሳያችሁ። እንደነገርኳችሁ ኤክስፔክት ሳደርግ የነበረው ይሄኛው ፌር ቫልዩ ጋር መቶ ፊል እንዲደረግ ነው። ሶ ፊል ተደርጎ ይሄኛውን ሊኩዊዲቲ ቴክ አውት አድርጓል። ከዛ ማኒፑሌሽን ይሄው እዚህ ጋር ሰጥቶ ነው ወደታች ይሄኛው ሊኩዊዲቲ ቴክ አውት አድርጓል። ማርኬት ስትራክቸር ሺፍት አፕ ነው ስንጠብቅ የነበረው። ማርኬት የቱ ጋር የተከፈተልን? እዚህኛው ካንድል ጋር የተከፈተልን። አወሳው ይሄንን መቶ ሲነካው ብሬክ ሲያደርግ እያየሁት ነው። ግን እኔ ምን ሳደርግ ነበረ? እንደምታዩት 50 ሚኒት ላይ ልክ ይሄኛውን ኢንቨርስ አደረገው። አንደኛ ይሄኛውን ኢንቨርስ አደረገው፣ ሁለተኛ ይሄኛውንም ፌር ቫልዩ ጋፕ ዲስሪስፔክት አደረገው። ከዛ በቃ ልክ ይሄን ዲስሪስፔክት እንዳየው ምን ነበር ሳስብ የነበረው? በቃ አሁን ማርኬት ኦፕን ሲደረግ ምን ጠበቅ ኦፕን ሲደረግ ነው ቀጣይ ድሮዳውን ሊኩዊዲቲ ይሄ እንደሆነ ይታወቃል። ሶ ማርኬት ኦፕን ሲደረግ ምን ኤክስፔክት አደርጋለሁ ብዬ መጠበቅ ጀመርኩ። ሲከፈት ላይክ ሁሉ ጊዜ ካንድሎች እንዴት ነው የሚፈጠሩት? ኤኒ ታይም ስናይ መጀመሪያ ኮሚቴ አሁን ለምሳሌ አራት ማዕዘን ነገር ሰርቼ ላሳያችሁ። ሰው ይሄ ካንድል ቢሆን ልክ ኦፕን ሲሆን እንደዚህ ብሎ ነው የሚጀምረው። ከዛ ልክ እንዳለ ወርታች ይሄዳል፣ ማኒፑሌት ያደርጋል። ከዛ ወደ ላይ ብሎ ነው እንዳለ የሚሄደው። ልክ እንደዛ ልክ ማርኬት ኦፕን ሲሆን በቃ ትንሽ ማኒፑሌት ወደታች ሲያደርግልን ለኛም ለኢንተሪ አሊፍ ይሆናል። ላይክ እንደዚህ አይነት ኤክስፓንሽን ይሰጠናል። እንዲህ ከመጣ እስከ ዲስካውንትድ ዞን እዚህኛው ፌር ቫልዩ ጋፕ ኢንቨርሽን እና እዚህኛው ላይ ማርኬት ስትራክቸር ሺፍት ላይ ኢንተር ገባለሁ ብዬ ነበር ያሰብኩት። ግን ማርኬት እንደተከፈተ ቡም አድርጎ ሙሉ ቴክ አውት ሊኩዊዲቲ እንዳለ ቴክ አውት አድርጓል። ከዛ በኋላ ራሱ ይሄኛውን ኢንተሪ መግባት እንትን ነበረኝ፣ ግን አውዝ በቃ አሩን ቼዝ ትሬዲ ነው። ልክ ዲሴምበርም ነው። ስለዚህ ሪያክት ማድረግ ካለብኝ ከዞኑ ጋር ነው ሪያክት ማድረግ ያለብኝ ብዬ ትቼዋለሁ ማለት ነው። ሶ ይሄ ነበረ ቅዳሜና እሑድ ይሄን ያሳለፍነው። ሶ የመጀመሪያው ዊክ በዚህ አልቋል። በጣም ብዙ ኒውሶች የነበረበት ዊክ ነው።
እንትን እንዳልኩት ከሆነ ኤቭሪባዲ አሁን ከዚህ በኋላ ያለው ዲሴምበር ወር ሙቭመንቱ በጣም የማይነፋ እንደሆነ ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ። ሶ በቻልነው መጠን ፕሮቴክቲቭ ለማድረግ እሞክራለሁ እና ከቀን ወደ ቀን የምገባው ትሬድ ቴክ ኢት ሲሪየስሊ ማድረግ እጀምራለሁ ብዬ አስባለሁ። ለምን ፎከስ እያደረኩ ወደ ኢንተሪ ፎከስ ወደ ሚኒ ፎከስ ማድረግ ጀምሬያለሁ። ሶ ለፕራክቲስ ብዬ የባለፉ አካውንታችን ደግሞ ባን ተደርጓል። አይ ዶንት ኖ ዋይ። ስለዚህ ዝም ብዬ እዚህኛው ላይ እንትን አድርጌያለሁ፣ ኦፕን አድርጌያለሁ 5000 ሰው ለልምምድ ነው። ኢትስ አ ዴሞ ሰው ላይክ ምን ብዬ አምናለሁ ቢፎር ፈንድድ አካውንቲንግ ከመግዛት በፊት በዲሞ ማድረግ የማልችል ከሆነ ለምን ፈንድድ እገዛለሁ ብዬ አስባለሁ በራሴ። ሰው ሌትስ ትራይ ሻት ቱ ዲሞ ኤንድ ዊ ዊል ባይ አ ኒው ፈንድድ አካውንት ብዬ አስባለሁ። ሰው እንደምታዩት ሪስክ ማኔጀራችን የተመታ ነበረ በሰኞ ትሬድ። አይ ቲንክ ያ ሰኞ በገባ ነው ትሬድ ባለፈው ቪዲዮ ላይ። ሰው በጣም ቸኩዬ ስለነበረ ነው በአንዴ 1% ከምናምን ነው ሪስክ ያደረኩት። የሮብ ትሬዳችን ይሄ የሰኞ ነው። ሶ አይ ሆፕ ቀስ ብለን ቢልድ አፕ እናደርገዋለን ብዬ አስባለሁ ይሄን አካውንት። ፒስ አውት ስቴይ ቱንድ ኒገስ። ሶ መጨረሻ ነገር የምላችሁ ነገር ኔቨር ጊቭ አፕ ፋይንድ አ ዌይ ዳትስ ዘ ዊነርስ ዱ። ፒስ